ቪዲዮ የሚደርሳችሁ ሰዎች ወይም ደግሞ እናንተ ጋር የመጣ ሰዎች ይሄን ቪዲዮ ከማየታችሁ በፊት መጀመሪያ እግዚአብሔር ወይ አይምሮዬንና ልቦናዬን ይሄን መልእክት እንድሰማ ተቆጣጠረኝ። አንተ ስትሰሙት እግዚአብሔር ተቆጣጥሯችሁ ይሁን፣ ካለበለዚያ ሊገባችሁ አይችልም። ስለዚህ ደቂቃ ወስዳችሁ እግዚአብሔር ወይ አይምሮዬን ተቆጣጠረው፣ ልቦናዬን አንተ ያዘውና ላዳምጥ፣ ይሄን መልእክት ለኔ ነው ብላችሁ እዩት። እግዚአብሔር ወይ ደግሞ እሱ ተቆጣጥሯችሁ እንድታዩ ይርዳችሁ። ሰላም የኔና የእግዚአብሔር ቤተሰቦች፣ ዛሬ የመጣሁበት እዚህ ጋር ያስቀመጡት ምስል አለ። ሰይጣን እኛን እንዴት አድርጎ እየተጠቀመብን እንደሆነ በመልካም ስራችን መጥፎ ማንነታችን መጥፎ ስራችንን በመልካም ገልብጦት እኛ ትኩረታችን መልካም ስራችን ላይ ሆኖ መጥፎ ባህሪያችን እንዳናቀው መጥፎ ስራችን ውስጣችን ያለውን ጥላቻ የውስጣችን ያለውን ቅናት መንፈስ የውስጣችን ያለውን ጭካኔ እንዳናየው በመልካም ስራችን አድርጎን እያታለለን ስለሆነ እንድንነቃበት ነው። ስለዚህ እዚህ ጋር አስቀምጬላችኋለሁ። መልካም ስራ እየሰራን በመልካም የምንታወቅ ሰዎች ይሄ እኮ ቸር ነው፣ ይሄ እኮ ደግ ነው፣ ይሄ እኮ ሰው ያበላል፣ ይሄ እኮ ሰው ያጠጣል፣ ይሄ እኮ የዋህ ነው እየተባለን የሰው ሙግስና እያገኘን እኛም ራሳችን በዛ ተቀብለን እየተሸወድን ነው። እግዚአብሔር የሚያየው ማንነታችን የትኛው ነው? እኛ ጋር እግዚአብሔር ፊት ስንቆም ያለን ማንነት ምን አይነት ነው? ሰው ፊት ስንቆም እንዳለው ነው ወይስ ደግሞ እግዚአብሔር ጋር የተለያየ ነው? የሁላችን ህይወት ውስጥ የሰው የምናደርገውና እግዚአብሔር ጋር ያለን ግንኙነት በጣም የተለያየ ነው። ስለዚህ እንዴት እናስተካክለው? ትክክለኛ ማለታችን እንዴት እንወቀው? መጥፎ ስራችን በመልካም እየገለበጠው እኛ የምናውቀው መልካም መሆናችን ነው። እኔ አሁን የዋህ መሆኔን ሰጪ መሆኔን ነው እንጂ የማውቀው ውስጥ ያለውን ጥላቻ፣ የጥላቻ መንፈስ፣ ሰው መርጬ ነው የምረዳው፣ የቅናት መንፈስ፣ የሰውን በተለያየ ነገር አድርጌ ነው። ትክክለኛ ማንነቴን እንዴት ለወቀው? ሰው ፊት ሌላ ነኝ፣ ራሴ ጋርም ሌላ ነኝ፣ እግዚአብሔር ፊትም ሌላ ነኝ። ይሄ ባህሪ አለ። ይሄንንም ነገር እናጋልጠው። ሰይጣን ምንድን ነው የሚያደርጋችሁ መሰላችሁ? መልካም ስራ እንድትሰሩ አውቀው ያደርጋችኋል። ጥሩ እናንተ አሁን ልክ ጸሎተኛ ናችሁ፣ መልካም ስራ ነው የምትሰሩት፣ ቤተክርስቲያን ትሄዳላችሁ፣ በቃ ጎበዝ ናችሁ። ይሄማ የግዚታይ ራሱ ይሄማ የእግዚአብሔር ሰው ነው፣ ይሄማ እግዚአብሔር ነው፣ ይሄማ አይጨክንም። ግን ውስጣችን ግን ሌላ ሰው አለ። ያንን ሰይጣን ጋርዶታል። መጥፎነታችን በመልካም ቀይሮታል። ሰው የሚያቀን በመልካም ነው፣ በመጥፎ ያቀንም እኛ ግን እግዚአብሔር ፊት ግን የምንታወቀው በኃይለኛ ነገር ነው። ስለዚህ እዚህ ጋር ያስቀመጥኩላችሁን አያችሁ አይደል? ይሄ ማንነታችን ሰው የሚያውቀው ሰፍ ብሎ ሰው የሚቀበለው ነው። ይሄ እኮ ቸር ነው፣ ይሄ እኮ የዋህ ነው፣ ይሄ እኮ ደግ ነው፣ ይሄ እኮ ሰዋቢ ነው የሚለው ማንነታችን ነው። እዚህ ጋር ደግሞ ይሁዳ አለ፣ የምንጠላው ይሁዳ አለ። ይሁዳን አብዛኛው ሰው የሚያውቀው በጥላቻ ነው። ሰይጣን ጋርዶናል፣ መጋረጃ አድርጎናል፣ ለሁለት ከፍሎናል። መልካም ስራችንን መጥፎ ስራችንን ከፍሎታል። ልክ ለይሁዳ ልንረዳ ስንል እጃችን ይዘዋል። እግዚአብሔር የሚፈልገው ደግሞ ማንነታችን ይሁዳን መውደድ ስንችል ነው። ክርስቶስን የምንመስለው ይሁዳን በውስጣችን መቀበል ስንጀምር ብቻ ነው። ካለበለዚያ የቱንም ያህል ጥሩ ስራ ብትሰሩ፣ የቱንም ያህል መጥፎ ነገር መልካም ስራ ብትሰሩ አይቆጠርም። በውስጣችሁ ይሁዳን የበደላችሁን፣ የጠላችሁን፣ አሳልፎ የሰጣችሁን፣ የገደላችሁን ሰው እንደ ክርስቶስ እንደተቀበለው ይሁዳን እግሩን እንዳጠበው ይሁዳን እያወቀ እንደ አብሮት እየበላ እንደሚሰጠው አሳልፎ እያወቀ አብሮት የበላ ይጠጣ። ያንን ስንቀበል ነው በእግዚአብሔር ዘንድ ሰይጣን የሚሸነፈው እናንተ ይሁዳን ስትቀበሉ ብቻ ነው። ካለበለዚያ አይሸነፍም። እስኪ እናንተ ሞክሩት በህይወታችሁ ይሁዳን ለመመገብ ሞክሩ። መልካም ስራውን እንዳለ ሆኖ ይሁዳን ደግሞ ለመመገብ ሞክሩ። ያን ትክክለኛ ባህሪያችሁን ታውቁታላችሁ። ራሳችሁ የምታውቁት ይሁዳን መመገብ ስትጀምሩ ነው። መልካም ሰዎችን እየመጣችሁ ሳይሆን ይሁዳ ይሄ ሰው ይሁዳ ነው የሚመስለው ያላችሁትን ሰው መመገብ ስትጀምሩ ያን ትክክለኛ ባህሪያችሁ ይወጣል። ስለዚህ ለዩት። ሰይጣን በብዙ ነገር አጥሮናል። መጋረጃ ሽፋን አድርጎናል። እኛን በመልካም ስራችን እኛም አይምሯችን የሚያስበው መልካም ስራ እየሰራው ነው እንላ፣ ውስጣችን ግን መጥፎ ስሜት አለ። የሰውን የማጥፋት የቅናት መንፈስ፣ ሰውን እየመረጥን ነው የምንረዳው። የምንፈልገውን ሰው ብቻ ነው። እግዚአብሔር የሚፈልገው ሁሉንም በአንድ አይን እንድናይ ነው እንጂ እየመረጥን የኛ የሆነ ከሆነማ ይሄማ የሰይጣን ስራ ነው። የእግዚአብሔር ስራ ግን ሁሉ ነገር መቀበል፣ የሚጠላንን የሚወድ መጥፎ ሰዎችን ስንቀበል። በጣም ከባዱ እኮ ይሄ ስለሆነ ነው ሰይጣን እንደዚህ አድርጎ ያዘን። ከባድ ነው አይኑ፣ በጣም ይከብዳል። ግን እኔ ወሰንኩ በራሴ ላይ። እኔ የክርስቶስ ነኝ ካልኩኝ፣ የክርስቶስ ልጁ ነኝ ትክክለኛ ካልኩኝ መለወጥ እንዳለብኝ ተረዳው። ስለዚህ ስንለወጥ ሁላችን እንለወጥ። ሁላችን በቃ እግዚአብሔርን እንምሰል፣ ሰይጣንን እንቀጥቅጠው። እሱ በሚፈልገው መንገድ አይምራን፣ እኛ በምንፈልገው መንገድ በክርስቶስ እንምራው። ክርስቶስ በሚፈልገው መንገድ ይምራል። ሰይጣንን እኛ በምንፈልገው አብዛኞቻችን የምናረገው ስለምንፈልጋቸው ነገር ብቻ ነው። ካለበለዚያ አናረግም። ይሄ ክርስቶስ አይወደውም፣ ለጽድቅም ለንግስም የማይሆን ነገር። ስለዚህ ቼክ እንድናረገው ነው። እግዚአብሔር ደግሞ አይምሮ ሰጥቶን እንድንለወጥና መጋረጃችን ሰይጣን የጋረደብን መጋረጃው እንዲገለጽ አድርጉት፣ እንዲፈታ መጋረጃው አድርጉት። እሺ፣ በጣም ነው የማመሰግናችሁ። ዩቲዩብ ላይ
ለቅቄዋለሁ በረጅሙ። ገብታችሁ ደግሞ እዛ የምሰራውን ስራ እዩ። ስለ ሁሉ ነገር አመሰግናለሁ። ዩቲዩብ ቻናሌን እዚህ ጋር አስቀምጥላችኋለሁ።